ጃሚ ሴስኮ የአርቴታ ተቀዳሚ ምርጫ እንደሆነ መረጃዎች እየወጡ ይገኛሉ። ዝውውሩን ለማቅረብ እንደተቃረቡ ነው መረጃዎች እየወጡ የሚገኙት። ግን ለአርሰናል ማን ይሻላል ከሁለቱ ከዮኬሬሽ እና ከሴስኮ? ያው ሴስኮ ልጅ ነው፣ ገና 21 ዓመቱ ነው። ፕሩቭ አላረገም። እኔ አሁን አርሰናል ካለበት ችግር አንፃር መጥቶ ችግር ፈቺ ተጫዋች ነው። ባንዴ መጥቶ ስክት የሚል ከሲስተሙ ጋር ግጥም ብሎ ባንዴ አርሰናልን ችግር ፈቺ ሆኖ ጫንቃው ተሸክሞ ዋንጫ መስጠት የሚችል ተጫዋች ነው መምጣት ያለበት ነው ብዬ የማስበው። ፖቴንሻል አለው ሴስኮ፣ አቅም አለው። ግን አሁን መጥቶ ባንዴ አርሰናል ቤት ውስጥ ቋሚ ይሆናል ብዬ አላስብም። ከሱ ይልቅ ወደ ስፖርቲንግ ቢሄዱ ይሻላል ብዬ ነው የማስበው። ዮኬሬሽን ቢያመጣ ነው የሚሻለው መፍትሄ ብዬ የማምነው። ምክንያቱም ልጅየው ራሱን ፕሩቭ አድርጓል። አውሮፓ ላይ በቃ ትልቁ አግቢ እሱ ነው። እንደምታውቁት በዚህ ዓመት ያሳለፈው ሲዝን የሚገርም ሲዝን ነው እና ለነገ ምናምን ታስቦ ለፕሮጀክት ምናምን ታስቦ ሳይሆን አሁን አርሰናል ቤት ውስጥ ቀጣይ ዓመት አሁን ሲዝኑ ሲጀምር አርሰናል ቀዳሚ ተገማች የዋንጫ የሚጠበቅ ቡድን፣ ደጋፊውም ዋንጫ የሚጠብቅ ነው። የሚሰራ አይደለም። ፕሮጀክቱ አልቋል። አሁን ወደ ፌልነት እንደሆነ ይጠጋ ነው። ለዋንጫ የቀረበ ቡድን ነው። ዋንጫ ብቻ የሚቀርብ ቡድን ነው። ከእንደገና ሴስኮን አምጥተህ የሱን ከእንደገና ዴቨሎፕ ለማድረግ ጊዜ መፍጀት እኔ ውጤታማ ያደርገዋል ብዬ አላስብም። መጥቶ ስክት ካለ እሰየው፣ ግን የሚል አይመስለኝም። ከሱ ይሄንኛው ቢመርጥ ይሻላል ብዬ ነው እኔ የሚሰማኝ። እናንተ ደግሞ እስቲ ማን ይሻላል ብላችሁ ታስባላችሁ? ለአርሰናል ማን ይሻላል? እኔ አርሰናልን ተሸክሞ ሴስኮ አርሰናልን ተሸክሞ ዋንጫ ይሰጣል ብዬ አላመንኩበትም እስካሁን። አርቴታ በርግጥ ያመነበት ነው ማድረግ ደስ የሚለው። ሁሌም ካላመነበት መጥቶ ያስቀምጠዋል። እና እስቲ እናንተ የአርሰናል ደጋፊዎች በተለይ ለአርሰናል ችግር ፈቺ በቃ አሁን ያለበትን ችግር ፈቶ ዋንጫ ይሰጣል ብላችሁ የምታስቡት ከሁለቱ ማን ይሻላል? ወይስ እኔ ጋር ሀሳባችሁ ይቀራረባል? የሚሰማችሁን ኮመንት ላይ አስቀምጡ። ስድብም ቢሆን ችግር የለውም። ቪዲዮ ከተመቻችሁ ኮፒ ሊንክ ላይክ አድርጉ። አካውንታችንን ፎሎ አድርጉ። ቴንክ ዩ